ወስግድ ፋሚሊያችን ያዊ ፋሚሊዎች ነን። ዛሬም በተለየ ቪዲዮ መተናል። ሲዶ ግን እኮ ሲሚንቶ ይመታል። ሲሚንቶ መልሶ ይመታል። ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም። እየሞከርኩ ነው። ምን ማለት ነው? እየሞከርኩ ነው። መታሰፈልክ እንዴት ናችሁ? ፒስ ነው አላችሁ? ዛሬም በአዲስ ቪዲዮ ተከስተናል። እናንተ ብቻ ላይክ ኮሜንት እና ሰብስክራይብ ያደረጋችሁ ጠብቁን። ሰብስክራይብ አረ ሰብስክራይብ አርጉ። አረ ይደብራል። አርጉ እንጂ ጸዴ ቪዲዮዎች ይዘን መተናል። እንፖስታለን። አንዳንድ ነገሮች ላይም እንጮታለን። ወደ ቪዲዮአችን እንግባ። መቻች Let's buy on the beat. የሰሞኑን ላይ የነበሩ ሰዎች አሮጆዬ እንዴ ደበደና አድስክ አልበናት አርል አይ ትልል ጠይቀ ነበር ታረቁ ምናምን የሚል ነገር አይቼ ኦኬ ስለ አሳምኛቸው ነበር። ላይቭ ላይ ምናምን እንከራከራለን። አንተ አይደለም እንደዚህ ያርከው እንደዚህ ያለው ትንሽ ልንተማመን ነበርና ጉዳዩን ታቆዩልን ሊተማመኑ ነበር። አልገባም። ቢግ ላቭ ምናምን አይደለም ይሄኮ ቢግ ላቭ አረ ሰውዬ ወይ አንተ ስጠናሽ ብሩን ገንዘብ ሰው እንዲሰራበት አይደለ? እኛ ገንዘብ ልንሰራበት ብላችሁ ብታረሱት ነው ታረቃችሁ እኮ እኛ ራሳን ፖስተው ተው ቢያንስ ትንሽ ጊዜ ቢሰጠው ጥሩ ነበር። ትንሽ ጊዜ አይ እንኳን በርቅ አለፈ። የምታረቃችሁ አሪፍ ነው። ከፈጠራችሁት ብዙ ድራማ ጋር እንኳንም ታረቃችሁ። ወደ ቀጣዩ ቪዲዮ እንሂድ። ባሌ ኳስ ከጓደኞቹ ጋር ቤት ነው የማየው ሲለኝ እሺ አይኖሩም። እሷ ብቻ ነው የምታየው። ባባ ይሄ ምርጫ ቅስቀሳ ነው። እና እንዳገባ ወብልም አይሰሙትን ከሚሰጥ ሰው በላይ ምን አባት ፈልጋለሁ። ይሄ ምርጫ ቅስቀሳ ነው። ልክ ስትገባ ኳስ ላይ ነው አሞኛል እንውጣ ስትላት እሺ ወጥ ይሄ ምርጫ ቅስቀሳ ነው ባባ። እና እሱም እኮ የሚቀሰቅሰው ነገር አለ አይደል? ስልክ ኦልዌይስ ኤቭሪቲንግ እሱ ፕሮቫይድ የሚያደርገው ነገር አለ፣ እሷ ፕሮቫይድ የምታደርገው ነገር አለ። ያ ነገር እኮ ነው ሪሌሽንሺፕ ውስጥ ትዳር ውስጥ እንዲገቡ የሚያደርጋቸው አይደል? ግን አይ ይሄን እንዳታመን እሱ ምርጫ ይቀሰቅሳል፣ እሷ ምርጫ ይቀሰቅሳል። እስኪ ልጅ አላገባችም። በእርግጠኝነት ያገባች ልጅ አይደለች። ስለዚህ ተወጥተህ ምን ቆጥ የሁለት ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው። ምን ማለት ነው? እየሞከርኩ ነው። መታሰፈልክ ወለ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈደከርኩ እኮ እየሞከርኩ እዚህ ሆነ ሞከር ጭራሻቸው አጠጣው ምን ያረጋችሁ ነው? በስህተት መርዝ ጠጥቶ ወተት ልናጠጣው ነው። አረ እንዳታጠጡት። ለምን? ዛሬ እኮ እሮብ ነው። አዎ አንተ በቃ ሐሙስ እንመጣለን። ያው ለዚህ ስራ እኔ ከበቂ በላይ ነኝ ብዬ የማስብበት ምክንያት በቀደመው ስራዬ ብዙ ሰዎችን ከብዙ ጉድጓድ ውስጥ አውጥቻለሁ። ከቱቦ ውስጥ አውጥቻለሁ። ጥልቅ ከሆነ ጉድጓዶች ውስጥ አውጥቻለሁ። ጥልቅ ከሆነ ዋሻ ውስጥ አውጥቻለሁ። ከ10 ሜትር፣ ከ20 ሜትር፣ ከ30 ሜትር ጥልቀት ካላቸው ጉድጓዶች ውስጥ ሰዎችን አውጥቼ አድኛለሁ። ስለዚህ ለዚህ ስራ ከበቂ በላይ ነኝ ብዬ ስለማስብ ለዚህ ስራ ብቁ ነኝ ብዬ አስባለሁ። ይቅርታ የተለጠፈው እኮ አዋላጅ እንፈልጋለን ነው የሚለው። አዋላጅ እኮ ከበቂ በላይ ነው። ሴት ልጅ ነገ ወልዳለው የለውበትም። ተቀጥራል የለውበትም። ሴት ልጅ ነኝ የለውበትም። ኧረ ቻምፕ
እኔ በጣም ነው ቻምፒዮን ፊልም ወድለት ዳርክ ሂውመር ራሱ ያለፈ ነው የምር ዳርክ ሂውመር ተቀጥራለለ ጀለስ ከኛ ጋር ሲውል ሬንጅ ሮቨር ከሌለ ፌራሪ ከሌለ አንድ ምንድን ነበር ራቫፎር ከሌለ ራቫፎር ብላ ሰሪ ነው ሶስቱም መኪና ስማቸውን ብቻ ለመጥራት ራሱ የፈጀብሽን ሰዓት አይተሽዋል። ሰርቶ ለመግዛት ደግሞ አስቢ። ከገና በዓል ሴሌብሬሽን ውስጥ የቱን ትወዳለህ? የቱን ፓርት? ባል ከሚስቱ ጋር ሆኖ ምናምን ምግብ የሚበላበት ነው። አሪፍ ነው። ምን ማድረግ ያስደስትሃል? ከአንቺ ጋር ነው ወይስ ዱለት መስራት ትችያለሽ አንቺ? ግን እለምዳለሁ። አገናኝ ግዴታ ነው። ዱለት መስራት እንኳን አችልም። ዱለት መስራት በማንችል ሴት ዱለት መስራት ምትለምድ ዱለት ትወዳለች። ዱለት ማቶ ተበላለች ግን መስራታችን ቢያንስ ዱለት እንኳን መስራት እስክትለምድ እንኳን አትታገስም። አይለምዳለሁ አለች። ብዛክስ ሰራው ተባባለ። ኧረ ዲቤክ ተው ተለምዳለች። ተሸብለን በቃ ተመለስ ወደ ነበርክበት። እኛ እንመልሳለን፣ ፕሬዝዳንትነትን እንመልሳለን። ኮንግራትስ ኢማጂንስ በማን ይበሳል? ከድሃ ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም። ቅድመ ሁኔታዎች አሉት። ምንድነው ቅድመ ሁኔታዎቹ ማለት ነው? በድህነት ያሳደገችው እናቱን ወይም ደግሞ በድህነት ያሳደጉት እናትና አባቱን ምንም ሳይደግፍ ትክክል ነሽ። ወንድ መጥበስ የለበትም። በቃ አርፎ ኑሮውን ነው መኖር ያለበት። የራሱን ህይወት የቤተሰቦቹን ህይወት መቀየር ነው መቻል ያለበት። ነገር ግን ይሄ ለሀብታም ወንዶች ነው። ሀብታም ወንዶች ወይም ደግሞ ገንዘብ ያላችሁ ፕሮቫይድ ማድረግ የምትችሉ መካከለኛ ገቢ ላይ ያላችሁ ወንዶች ደሃ ሴት እንዳጠብሱ እዛው ቤተሰቦቿን ትርዳ። መጀመሪያ ራሷን ትለውጥ። ደሃ ሴት አግብተህ ለብሰህ ለምን ትሰቃያለህ? የማያልቅ ቤተሰብ ስትረዳ ትኖራለህ። አስፈላጊ አይደለም። ራሷን ትርዳ፣ ቤተሰቦቿን ትርዳ። አንተም ካንተ ጋር ፊት የምታረገውን ኢኮኖሚካሊ ፊት የምታረገውን ሰው ፈልገህ ሄደህ ስብዕናዋን ምናምን አይተህ ጥበሳት፣ አግባት። ሀብታም ወንድ ደሃ ሴት እንዳጠብሱ ምንም አይሰራላችሁ። ብዙ ጊዜ አብዛኛው ደሃ ሴቶች ሀብታም ወንድ በመጥበስ ነው ራሳቸውን ቤተሰቦቻቸውን ሊቀይሩ የሚያስቡት። በዛ ነው። በማን እንደሚብስ ግልጽ ነው። ያው ቤተሰቦቿን ትርዳ፣ ራሷን ትርዳ፣ ራሷ ትለወጥ። በማን ይብሳል አለ? በእኛ ነው የሚብስ። እኛ ነን ብዙ ነገሮችን ፕሮቫይድ ማድረግ የምንችለው። ወንዶች አቅም አለን። እግዚአብሔር ወንድ ልጅን ነው ፕሮቫይደር አድርጎ የፈጠረው። እንዴ ምን ማለት ነው? ድሃውን ማን ያግባው? ሀብታም ሁሉን ካገባ ድሃውን ማን ያግባው? እነዚህ አይነት ነገሮች ክርክር ውስጥ ባይጋቡ ማለት ድሃውም እኮ ነገ ሀብታም ይሆናል ከሰራ ከተለወጠ። እኛ ሀገር ከቁጥር 1 እስከ ቁጥር ጫፍ ያሉ ሀብታሞች ከሀብት ላይ የመጡ ከሀብታም ቤተሰብ የመጡ አይደሉም። አብዛኛው ከሊስት የመጡ ናቸውና ኦፍ ኮርስ ማንንም ሰው አተመኑ። የምር እኔ አሁን ለምሳሌ እሷን አላምናት ከኔ ከተማራችሁ ብዬ ነው ዛሬ ጠዋት ይሄን ቴክስት አነበብኩትና ለምን አላካፍላችሁም ብዬ አሰብኩኝ። ፍቅር ምናምን ብዬ ማስብ ሰው ነበርኩ ግን ገንዘብ ከሌለ ማንንም ሰው እንደማይፈልገን የተረዳሁት እና ላካፍላችሁ። ይሄ በሰላሙ ጊዜ የተጻፈ ነው። ከዛ ደግሞ ሁሉን ነገር ከእጅ አጥቼ ባዶ ሲሆን ምን እንዳለችኝ ደግሞ ነግራችሁ። የሰርግ ፎቶ ነው ከላይ ያየ የኔ ፍቅር ሁሌም እጄን እንደዚህ አርጋ ያዘኝ መቼም እንዳትለቀኝ። የኔ ፍቅር የኔ ባል የኔ ጣፋጭ የምር ከልቤ አፈቅርሃለሁ። የኔ ፍቅር አንተ የምር ልዩ ሰው ነህ። አንተን መቼም ቢሆን እንዲከፋብኝ አልፈልግም። የኔ ጠንካራ ያንተን ተስፋና ጥንካሬ ሳይ እበረታለሁ። ስለ ወደፊታችን እንዳልም ታረገኛለህ። የምር ሁሌ ነው የምታስገርመኝ። የኔ ጠንካራ ጥንካሬ፣ ተስፋ፣ ልፋትህ፣ ጥረትህ እኔ እንጃ ብቻ የኔ ባል ስለሆንክ እድለኛ ነኝ። ካንተ ብዙ የተማርኳቸው ነገሮች አሉ። ጥንካሬን፣ ተስፋ ማድረግን፣ ማክበርን፣ መከባበርን፣ የምር መውደድን፣ ፍቅር መስጠትን፣ ትዕግስትን። የኔ ጣፋጭ ምን ልበልህ ብቻ የምር ከልቤ አፈቅርሃለሁ የኔ ስጦታ ይላል። ብዙ ተቀማምሳችሁ ከዛስ ሁሉን ነገር አጥቼ
ልፋቴ ሁሉ ከንቱ ሆኖ ባዶ እጄን በቀረሁበት ሰዓት ከጎኔ ልትሆን ሲገባ እንለያያለችኝ። እንደዛ ብላኝ 15 ቀን ሳይሞላው ከሌላ ወንድ ጋር ዴት እያደረገች አየኋት። ማመን አቅቶኝ ሪሌሽን እንደጀመረ ሲጠይቃት መማል በሌለባት ነገር ምላ ነው የነገረችኝ። እኔ ማመን አቅቶኝ ማለት ነው። ያ ማለት ቺት ታረግብኝ ነበር ማለት ነው። በዚህ ፍጥነት የሁሉ ነገር ውስጥ ሊገባ ስለማይቻል ማንነት ያለከሽ ነው ምናምን ስላት ምን እንዳለችኝ ታውቃላችሁ? ያንተ ማንነት ልብስ አይሆንም፣ ያንተ ማንነት ምግብ አይሆነኝም አለች። የተሻለ ሰው እንዳገኘች ነገረችኝ። ውጭ ሀገር የሚወስዳት ምናምን ምናምን ምናምን። ምን ልላችሁ ፈልጌ ነው፣ ገንዘብ ከሌላችሁ ማንም አይፈልጋችሁ፣ ማንም ሰው። እኔ በዚህ ሰዓት ልቤን የሚሰብረው የእሷ መሄድ ሳይሆን ልፋቴ ከንቱ መቅረቱ። ልፋቴ ስራችሁ ህይወትን ለመቀየር ብዙ ሞክሬያለሁ። እኔ ምን ያልሰራሁት ስራ አለ፣ እኔ ምን ያላረኩት ነገር አለ። ከማንም በላይ ለፍቻለሁ። የቅርብ ሰዎች የምታውቁኝ ሰዎች ታውቁኛላችሁ። ግን ምን ላድርግ፣ ሁሉም ነገር እንዳሰብኩት አልሆነም። እኔ ባሰብኩት ሌላ የሆነው ሌላ። ብቻ ምን ልላችሁ ፈልጌ ነው፣ ማንንም ሰው አትመኑ። እግዚአብሔርን ብቻ እመኑ፣ ፈጣሪያችሁን ብቻ እመኑ። ከዛ ውጪ ስሩ፣ ገንዘብ ያዙ። ሲጀመር ምን ትያለሽ? ፈጣሪህን እንጂ ሌላ ነው ማመን አለብህ ብዬ አላስብም። ፈጣሪህ ነው የምታመነው። እግዚአብሔር ይርዳ፣ እግዚአብሔር ልብህን ያደንድንልህ። ደሴም ታይም ደግሞ ይሄኔ ማለት ነው የምትንገበገብልህ ምናምናም ሴትሆን አንተ ነበርክ ቼክ ማታረግ የምትንገበገብልህ አንተ ነበርክ ቼክ ማታረግ። ኦፍ ኮርስ ባባ ጣር ስራ ወግም ደግም ሰግጥ። ትልቁ እምነት አምላክህ ላይ ነው። በደንብ ሰግጥ። ከዛ በኋላ ታይዋለህ። ያልሰለጠነ ማግባት አይችልም። በዚህ ሰዓት የተሰማ መረጃ አለ። ማንኛውም ሰው ትዳር ለመመስረት ሲወስን ስልጠና ግዴታ ሊሆን እንደሆነ ተነግሯል። ማንም ሰው የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር ሲሆን አሰራሩም ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር በመመካከር ስራ ላይ የሚውል ነው ተብሏል። እንደሚታወቀው በአዲስ አበባ የትዳር ፍቺ ካለፉት ዓመታት አንጻር 54 በመቶ ጭማሪም አሳይቷል። ለዚህም ነው አሰራሩ ሊጀመር የሆነው። ትዳር በስሜት ሳይሆን በእውቀት ሊመራ እንደሚገባ ትልቅ ማሳያም ይመስለኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ። ሮጣ ገብታ ሮጣ እንዳትወጣ ፈተና ተማርክ ብቻ ሲኦሲ ነው። ፈተና አለ ሲኦሲ አለ። ኔቨር ስኪፕ አረፈኒ ነው ተንኩል ዝም ብለሽ ጠብቂ። ሰውዬው ልጅ ዞሮ እንዳያለ التهبل يلا ده محمد اخو هدايا يتهبل يلا اسكت يلا يلا اسكت يلا يلا هتوديني بابا بابا يا بنت ادي الواد ده طب في طفل بيشرب ሰውዬው ያለ ትዳር ሊያስቀር ያ በሰሉ ሲያሳርሩበት አስበው ሲንግል አድርገው ሊያስቀሩት ነው። በቃ ባባ ባባ አታምረውም እኮ ነው እንዴት ታምራለች? ድምፁ በቃ ልክ ነው። እንዴት ታምራለች? ግም ምን አንተ እኔ ልጅ ታረጋለህ። ቀስ ብላችሁ ስክሮል አድርጉ እንዳትሰበር ይሰማኝ። አንቺን ያለ ስጋ ያቆም አምላክ ጦርነቱን ያቆምልን። አሜን። አንቺን ያለ ስጋ ያቆም አምላክ እዚህ ከጭቦ ይቻላል። ደግሞ ባይዘው ጥቁር ልብስ ማለት ጥቁር በጥቁር ጥቁር በነጭ መልበስ እስኪኒነትን በጣም ነው ሰው። በተለይ ነጭ ከላይ ነጭ አድርገህ ከስር ጥቁር ካደረግ ደግሞ ቅጥነትን ሰውነትን አሁን ለምሳሌ ሞዴሎች እኮ ካስት ሊደረጉ ሲሉ ነጭ ቲሸርት በጥቁር ሱሪና አርጋችሁ ነው ምናምን የሚባሉት ማለት ነው።
ቅነታቸውን ምናምን ለማወቅ ሼፕን ጉልት አድርጎ ነው የሚያሳየው። ይሄ አዲስ ናውሌጅ እንትና ያያውን ተረካሪ ጋር ለብራንድ አውሾኝ ፕሮሚስ አያና ጉራሪ አያ በቁራሪቱ ቦክሲንግ ስለምወድ ነው። አያ ሞነን ሶሻል ሚዲያውን በጣም ሲያስቡ የነበሩ ልጆች ናቸው። እንግዲህ ዛሬ ሁለቱም እዚህ አግኝተው ጋይ ዲድ ሉክ ላይክ አያ የተባለው ልጅ ስፖርት ቤዚክሊ ትራንስፈር ማድረግ ነው ፍቅር ነው። ሶ ሁለቱም ተገናኝተዋል ማለት የሚፈልጉት ነገር ካለ የሆነ ነገር ይበሉና ዘን ኮንትራት ይፈራረማሉ። ዛሬ this is the last day የመጨረሻ ቀናቸው ነው የሚሆነው። አንተን ጀምርና ማለት የሚፈልገው ነገር ካለ wow this guys have been respecting me በተለያዩ ሶሻል ሚዲያዎች ላይ የሄደ እና I think you guys are going to see the real strength of Bonga. That's what's gonna happen. February 28 ምንም ማውራት ያስፈልግም ከዚህ በኋላ ፌብሩዋሪ 28 ደርሷል። ቀጠሮ ተይዟል። አንድ ወር ከአንድ ሳምንት አለ ስለምታረክበት ያኔ ስቴጅ ውስጥ እንገባለን። ማን እንደሚወጣና ማን እንደሚወጣ ማን የሚያሸንፍ ይመስልሻል? እኔም ጆ የሚያሸንፍ ይመስለኛል። አይታወቅም። ግን ስለ ንቃተ ህሊና እኔ ምንም አውቀው ነገር የለም። ኦፌንስ ማለት ስለ ንቃተ ህሊና ኮንፊደንስ ኖሮኝ መናገር አልችልም። እምፈራለት ምን እንደሆነ ታውቂያለሽ? ለጆኒ በጣም አግሬሲቭ አድርጎታል። እንደዚህ ተናዶ ይቻላል ማለት በጣም አግሬሲቭ ሆኖ ሲሳደብ ምናምን እያየሁት ነበረ። እና ግን ብዙ ጊዜ እንትን እኔ ቦክሲንግ ምናምን ፋይት ምናምን እወዳለሁ፣ ይመቸኛል በጣም ማለት ነው። እና ይሄ በጣም የሚያወሩትና ጉል በጣም እንደዚህ የሚገፋፉት ምናምን የሚሸነፉት እነዚህ ናቸው። እና ማን ነው የገፋው? ሁለቱ አይ ብዙም አይ ቲንክ ጆ መሰለኝ ቀድሞ የገፋው አይደል? ከዛ ምንድን ነው ያለው? ፌብሩዋሪ 28 እንገናኛለን፣ ይዋጣልናል፣ አንድ ሰው ይወጣል ብሏል። እና ያለንኛም ፌብሩዋሪ 28 እንቋጠራለን። ደግሞ ቃና ዌርሃውስ ላይ ነው የሚሆነው። ቃና ዌርሃውስ ቃና ላይቭ ያደረገው ነው ማለት አረ ይደንኛ እና ያለን ስትሪም እናረጋለን። ሴዶ ግን እኮ ሲሚንቶ ይመታል። ሲሚንቶ መልሶ ይመታል። አራሮስ he's right by the way he's right ሴዶ of course አንተ የማይመታህን ነገር መልስ ችግር የለውም እኮ አዎ የዛ እንትን ሰውዬ ግን የሶማሌው ሰውዬ እንዴት ነው? እንጃ ኮንትራት ተውሎ ነበር። ኧረ አልተፈራረሙም። የሆነ እንዲህ እንግሊዝ ይሁንልኝ ምናምን ሲባል ነበር። በዛው ቀረ ይጠፋል ተብሎ ነው። of course ይጠፋል ተብሎ ነው። እሺ እና አሁን ፋይት አለ ነው። አሁን ፋይት አለ the biggest the first MMA fight ኢትዮጵያ ውስጥ የመጀመሪያው MMA fight ኢትዮጵያ ውስጥ ይካሄዳል። the biggest የሚያደርገው ምንድነው? ዝግጅቱ አዘገጃጁ fingers crossed በቃና ዌርሃውስ ነው የምናደርገው። ከሺህ በላይ ሰዎች ይመጣሉ። at the same time ደግሞ የጁጂትሱ ፋይት፣ የኪክ ቦክሲንግ ፋይት፣ የሙay thai ፋይት፣ የቦክሲንግ ማች at the same time ደግሞ የመጨረሻው ዋና ሜን ካርድ የኤምኤምኤ ፋይት በኔና በንቃተ ሂሊና መሀል የሚደረገው ይሆናል። እንዴት ነው የጀመረው? አሁን ይሄ እንዴት ነው የተዋወቃችሁት? ኢትዮጵያ ውስጥ በጣም ብዙ እንትኖች አሉ። ፔፐር ታይገር ነው የምንላቸው እንደ ፋይቲንግ ኮሚኒቲ። ያ ማለት የነብር ካርትቦርድ ካይሻል በካርቶን የተሰራ የነብር እንትን ሲታይ ነብር ይመስላል ከርቀት ግን በካርቶን የተሰራው ትራሽ ቶክ ቢጊን it's not just that it's like አሁን ላይ ኮንፊደንስ አላቸው ሰዎች ሲሚንቶ ይመታል። ሲሚንቶ መልሶ ይማታል። ሲሚንቶ መልሶ ይማታል። ሲሚንቶ ኮኛ መምታት ይችላል። he's right doesn't know እሺ ሴዶ ቀጣይ አንቺ ነሽ። አንቺ እንደሚያፈርጥሽ እንደዚህ አረ ሴዶ by the way he had an experience ረጅም ጊዜ ሰርቻለሁ። ከፌብሩዋሪ 28 በኋላ እናወራለን። እኔ እንትና ንቃተ ከቦንጋ ድረስ ነው የመጣው እና አሸነፈም ተሸነፈም አሸናፊ ነው። ኮንፊደንስ ከዛ ድረስ አሸነፈም ተሸነፈም ለኔ አሸናፊ ነው። በነገራችን ላይ ንቃተ ይመቸኛል። የሆነ ሞቲቬሽን I don't know እኔ ስለሱ ስለማላውቅ ጆኒ ግን ከተሸነፈ ማለት ነው
በጣም ብዙ ፖድካስት ላይ ደግሞ እየታያለው እሱ ስለሆነ እኛውን አይቼው አላውቅም፣ ግን ልምድ ስላለው ያሸንፋል ብዬ እኔ እንጃ። እኔ 75% ላይ እሺ ቤት እናድርጋ። እኔ ጆን ልበል አንተ ንቃት አይደኛ ደግፋለሁ። ለምንድን ነው አይደል ጋይ ይመቸኛል። ግን በጌታ ስም ዛሬ ላይብረሪ የተኛሁት እንቅልፍ አለች። ኮሜንት ስታድጊ የፓርላማ አባል ነው ናቲ ነው ደግሞ ኮሜንት ዘጁ ራሱ ማለት ነው። ሁለት ጊዜ አንድ ሰው ነው ያለው። I didn't get the point. አልገባሽም? አልገባኝም። why ሁለት አርጎ ነው የሚታየው። ዶክተር እዚህ ጋር አድቫይስ እየሰጠ ዶክተር አድቫይስ እየሰጠ ዶክተር መጀል እንዴ ዶክተር ጋርፊልድ ግባብዳና ጋርፊልድ ራሱን ትባላ ያዘላልቅ ነውና it looks the same አንድ ነው ግን በጣም ትመቸኛለሽ። ግን የዶክተር ጋርፊልድን ቪዲዮ ስከፍቱ ብዙ ጊዜ ኤርፎን ብታረጉ ይመከራል። ኦፍ ኮርስ በተለይ ቤተሰብ ሰው የተሰበሰበበት ካሜራ ነው። ኦኬ ከፈትከው ነው የሚመስላችሁ የሴት ልጅ እንትን የወንድ ልጅ እንትን ምናምን ስትል ብብት ምናምን ስለምትል ዶክተር ጋርፊልድ በጣም እውቀት የምታስጨብጥ ሰው ነች። በጣም አድቫይሷ በጣም አሪፍ። ቤተሰቦች የዛሬ ቪዲዮ ይህንን ምስል ነበረ። ሰብስክራይብ አድርጉን። በሌላም ቀን በተለያዩ ቪዲዮዎች እንመጣለን እና ደግሞ ቲክቶክ ላይ ዊ ሪአክሽን የሚል አዲስ አካውንት ከፍተናል። እየገባችሁ አርጉን፣ ኮሜንት፣ ሼር፣ ላይክ፣ ሪፖስት ምናምን አድርጉልን። ሜንሽንም አድርጉን፣ ሜንሽን አድርጉን። ሪአክት እንድናረግባቸው የምትፈልጓቸው ቪዲዮዎች ካሉ ሜንሽን እያደረጋችሁ ይመቻችሁ። ፋሚሊያስ ፒስ አውት ወይ ወኛታ ወስ አሁን ለቀቀሽም እንዴ ወኛታ ወደዚህ አልመጣም። ኤርፖዲ ወደቀ። ትላንትና አንዱን እንዴት እንደሰደብኩት መንገድ ላይ በኢየሱስ እያለፍኩኝ ኤርፖዲ ነቅሎ አልጣለው። ከዛ ሲጥለኝ